መንገዶች አሉ። መንግስት ምንም ምክንያት አያስፈልገው ጦርነት ካልፈለገ በተለይ የኢትዮጵያ መንግስት ፌደራል ደረጃ ያለው የኢትዮጵያ መንግስት ጦርነት እንዳይነሳ ኢትዮጵያ ውስጥ ከፈለገ ያን ለማድረግ የሚያስችሉት ብዙ እድሎች አሉ። ትልቁ ችግር ጦርነትን ራሱ ይፈልጋል መሆኑ በጦርነት እጠቀማለሁ ብሎ የሚያስብ ኃይል በመሆኑ ኢቭን መንግስት ሳይፈልግ ሌሎች ተቃዋሚና ታጣቂ ኃይሎች ጦርነት ቢፈልጉ እንኳን መንግስት ያን ጦርነት የማስቀረት እድል አለ። ትልቅ ሌቨሬጅ አለ። ግን የምናየው እንደሱ አይደለም። ሰበብ እየፈጠሩ ጦርነትን ማስነሳት በጦርነት አንበርክኬ እገዛለሁ ብሎ የማሰብ አመለካከት ነው የምናየው። እና አሁን እየተፈለገች ያለችው አንዲት ነጥብ ነች። ለኔ አይነቱ የፖለቲከኛ ሰው በጣም ቀላል አንዲት ነጥብ ነች። ጦርነቱን ማን ጀመረው የሚለው ጉዳይ ወደፊት በዲፕሎማሲ ረገድ በፕሮፓጋንዳ ረገድ ትልቅ ጠቀሜታ አለው። ስለዚህ እንደምንም ብለን ጦርነቱን እንዳልፈለግን መስለን መታየት አለብን። ጦርነቱ የተጀመረው በእኛ ፍላጎት ሳይሆን በሌሎች ፍላጎት ነው የሚለውን ማሳየት አለብን። እቺን ነጥብ ማስቆጠር አለብን የሚል ርብርብ ነው። ቲያትር ነው የምልህ። ለዚህ ይሄ የፕሮፓጋንዳ የዲፕሎማሲ እንቅስቃሴ ነው እንጂ የሽምግልና እንቅስቃሴ ነው ልለው አልችልም። ስለዚህ አባቶች የሀገር ሽማግሌዎች እውነትም ሽማግሌ ሆነው በኢትዮጵያ ታሪክ ወደፊት መመስገን መቀጠል ካለባቸው ይሄን እውነት አወጥተው ማጥራት አለባቸው። ይችን የጠየቋት ጥያቄ አትሊስት ይመልሱ። ማን ነው ሀሳቡን መጀመሪያ ያመነጨው? ስብስቡን እንዴት ነው የተፈጠረው? ማን ነው ስብስቡን የፈጠረው? የዚህን ስብስብ ወጪ አሁን ማን ነው የሸፈነው? የፍላይቱን ወጪ ማን ሸፈነ? የሆቴሉን ወጪ ማን ሸፈነ? ይነገረን እስቲ። በዛ መልኩ ትራንስፓረንት ሆነው ከቀረቡ የሁላችንም ድጋፍ ይኖራቸው። ካልሆነ ግን ከስርዓቱ ተለይተው አይታዩ። ከስርዓቱም በላይ መወገዝ አለባቸው። ትልቅ ወንጀል በሽምግልና ስም እንደዚህ አይነት ነገር ማለት ነው። በጣም ጥሩ። የመጨረሻ በውይይት ሁለቱ ማለት ነው ህወሓትና ብልጽግና ወይም መንግስት ችግራቸውን ወይ የፖለቲካ ልዩነታቸውን የመፍታት የመጨረሻ እድል አላቸው ብለህ ታስባለህ? ቅድም ስለጀመርከው ነው። ሁለቱም አላቸው። የበለጠ እድል ያለው ደግሞ መንግስት መንግስት አገር እየመራ ያለ ነው። ከውጭ መንግስታት ጋር ከፍተኛ የሆነ ቀጥተኛ የሆነ ግንኙነት አለው። ህዝብን ሞቢላይዝ ማድረግ ይችላል። ኢኮኖሚውን የተቆጣጠረ ነው። አንድን ጦርነት ኢትዮጵያ ውስጥ እንዳይነሳ በማድረግ የፖለቲካ መፍትሄ ራሱ በማቅረብ ረገድ ትልቅ ሚና ሊጫወት ይችላል። አንድ ታጣቂ ኃይል እንደው ሰላም ወዳድ አይደለም ተብሎ ጦርነት እኔ የትግራይ ኃይሎች አሁን ጦርነትን በሚባለው መጠን ይፈልጋሉ የሚል እምነት የለኝም። እንደሚሉትም ከማንም በላይ የጦርነትን ጉዳት አይተውታል የሚል እምነት አለኝ። የፖለቲካ መፍትሄ ከተሰጣቸው አማራጭ ካገኙ ሰላምን ይመርጣሉ የሚል እምነት ነው ያለው። ቢፈልጉም እንኳን ጦርነትን የኢትዮጵያ መንግስት ለሰላም ቁርጠኛ ከሆነ ጦርነትን የማስቀረት እድል አለ፣ ሰፊ እድል አለ። ይህንን እድል ግን እየተጠቀመበት አይደለም። እንዳውም እሱ ጦርነትን የዕለት ተዕለት ስራው አድርጎ ያገዛዝ ስልቱ አድርጎ እየተጠቀመበት ነው። በየሂደቱ የምናየው ይሄ የኤታማዦር ሹሙ ንግግር ይሄን እኮ ነው የሚያሳየው። የሽምግልና መንፈስ አለው፣ ሰላም የመፍጠር መንፈስ አለው። አሁን የሱ ንግግር የለውም። ጠቅላይ ሚኒስትሩ ፓርላማ እየቀረቡ የሚናገሩትን ነገር እያዳመጥን ነው። የሰላም መንፈስ አለው የለውም። ማስፈራራት እኮ የጦርነት አዋጅ መፍትሄ እኮ አይደለም። መዛት ጦርነት እንዲመጣ በእንጂል ማርከፍከፍ መፍትሄ መፈለግ አይደለም። መፍትሄ የፖለቲካ መፍትሄ ነው። ኑ እንወያይ፣ እንደራደር ብሎ ማለት ነው። ህልውናን አጠፋለሁ ማለት አይደለም። ስለዚህ መንግስት በፍጹም የሰላም ጭላንጭል የለውም። ሰላም እንዲመጣ ፍላጎት የለውም ብቻ አይደለም። ከሰላም አልጠቀምም ከጦርነት እጠቀማለሁ ብሎ የሚያስብ አገዛዝ። ለዚህ ነው ጦርነት ጠማቂ ነው ያለ ምክንያት አይደለም። በተጨባጭ ደጋግመን ስላየ ነው አሁንም እየሰራ ያለው እየተከተለ ያለው ዘሳይም ፓተርን ነው። የተለየ ነገር አለ። በትግራይ ኃይሎች በኩል ጦርነት ይፈልጋሉ ብዬ አላስብም ብለሃልና ባለው ሁኔታ የጦርነት ጉዳቱና መሰል ጉዳይ ኤታማዦር ሹሙ ኤታማዦር ሹም ማለት ጀነራሉ እንደተናገሩት እንውሰድ አትፌስ ቫልዩ እንውሰድ እና እውነትም ስለሆነ ያስከተለውን ውስጡም ተዋናይ ስለነበረው ህዝቡም ይፈልጋል ብዬ አላስብም። ግን ደግሞ በድርጊት በንግግር ማለት ትንተናችንን በሚናገሩት ላይ የምን መሰረት ከሆነ አንደኛው ከኤርትራ ጋር ያላቸውን ግንኙነት ታውቃለህ፣ በይፋም ሲያደርጉ የነበረው አንደኛው። ሁለተኛ አንዱ ጀነራል ወጥቶ እኛም በደንብ በበቂ ሁኔታ ተዘጋጅተናል ካሉ ገና 10 ቀንም አልሆነም እና እነኛንስ እንዴት ነው ዲኮድ የምናደርገው? ይሄንን ጦርነት አይፈልጉም ከሚለው ጋር እንዴት አገናኝተን እንዴት ነው? በደንብ ያዳመጥከኝ አልመሰለኝ። ለችግራቸው
ፖለቲካዊ መፍትሄ ከተሰጣቸው ጦርነት ይፈልጋሉ የሚል እምነት የለኝም ነው እያልኩ ያለው። ለችግሩ ፖለቲካዊ መፍትሄ ካልሰጠህ ግን አዎ ጦርነት ይፈልጋሉ። ጦርነትን መፍትሄ አድርገው ሊያዩ ይችላሉ። ለጦርነትም ሊዘጋጁ ይችላሉ። በተጨባጭ እያየን ያለ ነው እሱ። ጀኒውን የሆነ የፖለቲካ መፍትሄ ፌደራል መንግስቱ ቁርጠኛ ሆኖ ከሰጣቸው ግን እኔ ጦርነትን ይፈልጋሉ የሚል እምነት የለኝም። ሊዘጋጁ ይችላሉ ነው ወይስ ኦልሬዲ እየተዘጋጁ ነው? መዘጋጀትማ ግድ እኮ ነው። በየቀኑ እየወጣ የሚዝትብህ መንግስት ካለ፣ የሚያስፈራራህ መንግስት ካለ ስህተትም የሆነው ካልተዘጋጀ ነው። መዘጋጀት ለምን ስህተት ይሆናል? ያ ማለት ግን ጦርነት ትፈልጋለህ? እኔ ዝግጅቱን ብቻ ነው ዝግጅቱ ትክክል ነው ትክክል አይደለም የሚለው የፖለቲካ መፍትሄ ለችግራቸው መሰጠት አለ። ምንድነው ሊሰጥ የሚችለው? ለምሳሌ በዛው ጨርሰልን። ምን ሊሰጥ ይችላል? አሁን ባለው ጦርነቱ ለምንድን ነው የተነሳው? ለጦርነቱ መነሳት ምክንያት የሆኑት የፖለቲካ ጉዳዮች እንኳንስ መፍትሄ ሊሰጣቸው ውይይትም አልተደረገባቸው። ይሄ የመጀመሪያው ጦርነት ማለት ነው። አዎ ኦፍ ኮርስ የዛ ተቀጽላ ነው አሁን እኮ የሚካሄደው። ሌላ እኮ አይደለም። አዲስ ነገር ተፈጥሮ እኮ አይደለም። የስልጣን ልዩነት ነው ለኔ ያ ጦርነት የተነሳው የስልጣን ልዩነት ከሆነ አንድ ጥያቄ ነው አይደል? ያኔ የስልጣን ጉዳይ በውይይትና በድርድር መፍታት ነው። በውይይትና በድርድር አልፈታውም በኃይል ነው የምፈታው ካልክ ጦርነትን ልታስቀራ አትችልም። ሌላው ወገንም ከመዘጋጀት ራሱን እንዲያቅብ ልታደርገው አትችልም። ስለዚህ መጀመሪያ የኢትዮጵያ መንግስት ኢትዮጵያ ውስጥ የሚፈጠሩ ቅራኔዎች፣ ችግሮች በፖለቲካ መድረክ መፈታት አለባቸው፣ የፖለቲካ መፍትሄ ሊሰጣቸው ይገባል ብሎ ማመን አለበት። ይሄን አምኖ ከተንቀሳቀሰ ማስቀረት የማይችለው ጦርነት አለ የሚል እምነት የለኝም። ለነዚህ ጥያቄዎች ተገቢ የሆነ የፖለቲካ መፍትሄ ከሰጠ የትግራይ ኃይሎችም ጦርነት ይወዳሉ የሚል እምነት የለኝም። በአሁኑ ወቅት ከማንም በላይ የጦርነትን አስከፊነት አይተውታል፣ ዋጋ ከፍለውበታል። አሁንም ቢሆን ህልውናቸው አደጋ ውስጥ ነው። በጦርነት ይጠቀማሉ የሚል እምነት የለኝም። በዚህ ደረጃ የማመዛዘን አቅም የላቸውም ብዬም ደግሞ ልል አልችልም። ነገር ግን የፖለቲካ መፍትሄ እስካልሰጠው ድረስ በየቀኑ እየወጣህ የምታስፈራራው ከሆነ አንበርክኬ ገዛሃለሁ የምትለው ከሆነ ማንም ህብረተሰብና የፖለቲካ ኃይል ራሱን ማዘጋጀቱ አይቀርም። ያን እንደ ጦርነት ፈላጊነት ላይ ዋልችል የማመዛዘን አቅም እንኳን ባልከው ላይ አልስማማም አላችሁ ብዬ አላስብም። አንተም ከዚህ በፊት 50 ቀን ሙሉ ተሰብስበው የጦርነትን አስከፊነት በሚመለከት ካንተ ከኔ ላይ ግንዛቤ ያላችሁ ብዬ አምናለሁ። ኦፍ ኮርስ እንዴ ውስጥ ተዋናይ አይደሉም እንዴ? ኦፍ ኮርስ እነሱ ናቸው የሰለበኑ ወንድሞቻቸውን፣ እህቶቻቸውን፣ ልጆቻቸውን አጥተዋል። በዛ ጦርነት ራሳቸው ከመኖር አለመኖር ወደ አለመኖር የተቀየረ ሂደት ነው ያሳለፉት። አሁንም በህልውና አደጋ ውስጥ ነው ያሉት። ይሄን ሴንስ አያደርጉም ብሎ ሰዎችን ሌብል ማድረግ ተገቢ ነው የሚል እምነት የለኝም። እንደኔ ሴንስ አያደርጉም ሳይሆን ከዛ በኋላ የወሰኑትን ነው። አንተ ምንም እኮ ከዛ ጦርነት በኋላ ምን አደረጉ? ለምሳሌ አንተ አንድ ጽሁፍ የጻፍከውና እንዳውም የተቸው ይሄን አልጠበቅኩም ብለህ በደንብ አንድ ጽሁፍ ነው የጻፍከው ከመስመር እዩ ኃይልና ላይ ጽሁፉ ካስታወስክ ከዛ ላይ ምን ያልከው 50 ቀን ሙሉ ተሰብስበው ስለ ጦርነት ግምገማ አንድም ነገር አላደረጉም። አንዱ ምሳሌ ነው የሚወስድ። ከዛ በኋላ የህወሓት መሪዎች ያው እነ ጌታቸው ተገንጥለው ስለወጡ ህወሓት ምሎ የቀረውን ነውና እነሱ የሚያደርጉት ግምገማ እና እርምጃዎች ጦርነትን ለማስቀረት የጦርነትን አስከፊነትም የሚያስረዳ የሚመስል አንድ መግለጫም ድርጊትም አድርገው ስለማያውቁ ነው። እኔ ያልኩት ያለፈ 50 ዓመት ሂደታቸውን ቁጭ ብለው አልገመገሙም። አሁንም መስመራችን ትክክል ነው ብለው ነው የሚያምኑት። ይሄ ትክክል አይደለም። የህወሓት ትልቁ መሰረታዊ ችግር ቆመ ቀርነቱ በዚህ የሚገለጽ ነው። ጦርነትን በሚመለከት ግን ከኔም ካንተም በላይ የጦርነትን አስከፊነት እነሱ ያውቃሉ ብዬ ነው የማውቀው። ይሄ ሂውማን ጦርነትም እኮ አልገመገሙም ብለሃል። እዛው ላይ ልደት 40 ቀን ሙሉ ተሰብስበው ስለ ጦርነቱ ምንም ነገር አልገመገሙም ብለሃል። በወረቀቱ ላይ ያነሳሁትን ሐሳብ የጻፍኩትን እኔ ነኝ የማውቀው። በአጠቃላይ የ50 ዓመት ሂደታቸው መስመራቸው ለምንድን ነው እንዲህ አይነት ጦርነት ውስጥ የገባነው? ለምንድን ነው ተጠቂ የሆነው? ለምንድን ነው አጋር ያጣ ነው ብለው አልገመገሙ። አሁንም አቋሜ ነው አልገመገሙ። ይሄ ማለት ግን ለጦርነቱ ተጠያቂ እነሱ ናቸው ማለት አይደለም። አሁን ሊነሳ እየተቃረበ ያለው በዋናነት ተጠያቂው ፌደራል መንግስት ነው። እነሱም ጦርነቱን ለማስቀረት መከድ የሚገባውን ያህል ርቀት ሄደዋል የሚል እምነት የለኝም። ግን ዋናው ተጠያቂ ለዚህ ፌደራል መንግስቱ እንደ አንድ ሀገር መሪነቱ ሀገሪቱን የሚመራው እሱ እንደመሆኑ መጠን በሀገሪቱ ውስጥ ለተፈጠረው ችግር፣ ትግራይ ውስጥ ላለው ችግር ጀኒውን የሆነ የፖለቲካ መፍትሄ ለመስጠት ፍላጎት የለውም፣ ቁርጠኝነት የለውም፣ እየቀለደ ነው ያለው። በዚህ ሰዓት የትግራይ ኃይሎችን ለምን ሰላም አላመጣችሁም ልላችሁ አልችልም።
እየተዛተባቸው ነው፣ እየተፎከረባቸው ነው፣ እያስፈራራቸው። ስለዚህ የሚደንቀኝ ባይዘጋጁ ነው፣ የሚገርመኝ ባይዘጋጁ ነው። ይሄ ደግሞ ሂውማን ኔቸር። ስለዚህ ምንድነው ዋናው ሐሳብ ልክ ስለ ጦርነት በቃ ጦርነት ብቻ ወዳዶች እንደሆኑ እነሱ በጦርነት እንጠቀማለን ብቻ ብለው እንደሚያስቡ ተደርጎ የሚቀርብ ነገር አለ። ትክክል አይደለም። ሰዎች ናቸው እንደኔ እንዳንተ ከጎናቸው የቅርብ ወዳጆቻቸውን ልጆቻቸውን አጥተዋል። ህሊና አላቸው፣ እንደኛ ያስባሉ። ከጦርነት አልተማሩም ብዬ ልላቸው፣ ጦርነት አሁን በሙሉ ልቤ በቃ ይፈልጋሉ ልላቸው። የፖለቲካ መፍትሄ ከተሰጣቸው እኔ በተለይ የትግራይ ህዝብ ጦርነት አይፈልግም የሚል እምነት ነው ያለው። ኢቭን በህወሓት ደረጃ የፖለቲካ መፍትሄ ከተሰጣቸው ጦርነት ይፈልጋሉ የሚል እምነት የለኝም። ከውስጣቸው ጦርነት የሚፈልጉ ሰዎችም ካሉ ችግሩን ፖለቲካዊ መፍትሄ ካገኘ የትም ሊደርሱ አይችሉም። ተነጥለው ይቀራሉ። ችግሩ ፖለቲካዊ መፍትሄ ካልተሰጠው በዛቻ በማስፈራራት የሚቀጥል ከሆነ ግን ምንም ጥርጥር የለውም ለጦርነት መዘጋጀት አለብን የሚለው ኃይል አፐር ሃንድ ይኖረዋል፣ የበለጠ ተቀባይነት ይኖረዋል። ስለዚህ ዋናው ተጠያቂ አገዛዙ ነው። አገሪቱን የመምራት በአገሪቱ ሰላምን ደህንነትን የማስከበር ኃላፊነት ያለበት አገዛዙ። አሁን ግን እኩል ልናደርጋቸው እንፈልጋለን። ትክክል አይደለም። እኩል ሳይሆን ሁሉንም በየድርሻው እኮ የሚገባውን ያህል አድርገዋል የሚል እምነት የለኝም። ይህን ራሳቸውን በበቂ መጠን እየገመገሙ አይደለም፣ ተቸክለው ነው ያሉት። 50 ዓመት ያራምርነው አቋም ትክክል ነው፣ መስመራችን ትክክል ነው የሚል አባዜ ውስጥ ነው አሁን ያሉት። ይሄ ትልቅ ስህተት ነው። ከዚህ መውጣት አለባቸው። ከዚህ ካልወጡ ራሳቸውንም የትግራይን ህዝብ ሊጠቅሙ አይችሉም። ይሄ ምንም አቋሜ ነው። ይሄ ማለት ግን ስለሚፈጠረው ጦርነት ሁሉ ከመንግስት እኩል እነሱ ተጠያቂ ናቸው ማለት አይደለም። አሁን ባለው ተጨባጭ ዋናው ተጠያቂ መንግስት ነው። እዛው ከጦርነቱ ጋር ተያይዞ እንዳልከው እዛው ያለው ህዝብ አንደኛ ራሳቸው መራሮቹ ያውቃሉ የተሳተፉት፣ ሁለተኛ ህዝቡ ያውቃል፣ የትግራይ ህዝብ እዛው ያለው እና የትግራይ ህዝብ ደግሞ ጦርነት በቃን እናንተ የ80 ዓመት ሽማግሌን ወንበር ላይ ለማስቀመጥ እኛ ዊልቸር ላይ አንቀመጥም የሚል ሰልፍ ትላንትና ወዲያ በደቡብ ትግራይ ላይ በአጠቃላይ ሲያጠቀልቁ ነበር እና እሱ የሚነግር ነገር የለም። ማን ነግሯቸው ነው ጦርነት እንደሚነሳ? ታዲያ ህዝቡ ተነስቶ ጦርነት እንዳታስነሱበት። የትግራይ ህዝብ ጦርነት አይደግፍም ነው እኮ እያልኩ ያለው፣ አይፈልግም ጦርነቱ። ገባኝ። ለአመራሮቹ እኮ ነው መልስ እየሰጡ ያሉት፣ እሱን ነው የሚደግፈው። ለአመራሮቹ ለትግራይ አመራሮች አንድ አካባቢ የተደረገ ነው እንጂ የትግራይ ህዝብ ሙሉ በሙሉ በሚሊዮን የሚቆጠር ህዝብ ወጥቶ ያደረገው ሰልፍ አይደለም። ያም ቢሆን ማለት ነው እነኛው እንዴት ነው የምንረዳው? እነኛ ሰዎች እኮ ጦርነት እንዳታስነሱብን እያሉ ነው የምለው። ማንም ይሁን ማን የትም ቦታ ጦርነትን የሚያወግዝን ሰልፍን ይደግፋል። ጦርነትን ካወገዙ ደጋፊያቸው ነኝ። ጥያቄ እሱ አይደለም እኮ ልደት ያልኩት። እናንተ ጦርነት እንዳታስነሱብን ብለው ሰዎቹን እየተቃወሙ ያሉት ስም እየጠሩ እና እሱ ምልክት አይሰጥም። ፖለቲካ እጅ እንዳለበት እኮ ታውቃለህ አይደል እንዴ? ትግራይ ውስጥ የተፈጠረው እኮ የአመራር ልዩነት እኮ አሁን ያለው ሽኩቻ እኮ የመንግስትም እጅ እኮ አለበት። ራያ አካባቢ ያለው እንቅስቃሴ አታውቀውም እንዴ? ሀራ መሬት ወታደራዊ ስልጠና እየተሰጠ አይደለም እንዴ? ወደዛ አካባቢ የሚሄዱት ሰዎች ከየት አካባቢ ነው የሚመጡት? እነማን ናቸው ሊጠቀሙባቸው እየጣሩ ያሉት? ይህን ከፖለቲካ ውጭ ለምን አድርገህ ታየዋለህ? እንደ ንጹህና ትክክለኛ የሆነ እንቅስቃሴ የህዝብ እንቅስቃሴ አድርገህ ለምን ታየዋለህ? የህዝቡን እንዴት እንለየው? ቲክቶክ ላይ ያሉት እሺ መሬትን ተውና ማስገባቱን ትቶ ህወሓትን የትግራይን ህዝብ በመከፋፈል እጠቀማለሁ የሚለው አካሄድ ትቶ በንጹህ ልቦና ችግሩን በፖለቲካ መድረክ ለመፍታት ጥረት ቢያደርግ ምንም ጥርጥር የለኝም የትግራይ ህዝብ ሆ ብሎ ወጥቶ ጦርነትን ያወግዛል፣ ጦርነትን ያስቆማል። እንደዚህ በተከፋፈለ ስሜት አይደለም፣ በአንድ አካባቢ ብቻ አይደለም። መላው የትግራይ ህዝብ ጦርነትን ያወግዛል፣ ጦርነትን ይጠላል። የትግራይ ህዝብ ከኔና ካንተ ሲሆን የበለጠ ካልሆነ ባላነሰ ወይም በእኩል መጠን የጦርነትን አስከፊነት ያውቃል። ጦርነት አይፈልግም። አሁን የምታየው መከፋፈል የፖለቲካ ሽኩቻ ግን የራሱ የፌደራል መንግስት እጅ ያለበት ነው። በየትኛው ሀገር ታሪክ ነው አንድ ክልል ውስጥ አፋር ክልል ውስጥ ትግራይ ሄዶ የሚወጋ ሰራዊት የሚደራጀው? ስንቅ ትጥቅ እየተሰፈረለት ይሄን እየተደረገ እኮ ነው ያለው። ተዋጉም ጦርነትም አስተባብሉም ብሎ ሊያደራጅ አይችልም። ሁለቱ አይጋጩም እርስ በራሳቸው። በአንድ በኩል ዲስቴብላይዝ እንዳልኩ ዲስቴብላይዝ ለማድረግ ሀራ መሬት እየሰጠው፣ በሌላ መልኩ ደግሞ ጦርነት ይቁም ማለት ነው። አልሰማኝም እኮ ልደት ግልጽ ስላደርገው እንዳልኩ ትክክል ነው። ሀራ መሬት ሰጥቶ ዲስቴብላይዝ እያደረገ ጦርነት እንዲነሳ እያደረገ በአንድ በኩል፣ በሌላ በኩል ደግሞ እጁን አስገብቶ ጦርነት ይቁም ብሎ ይቀሰቅሳል ወይ? እነኚህ ሁለቱ ክሮስ ፐርፐዝ ናቸው ማለት ነው።
እንኳንስ ጦርነት ይቁም ብሎ መቀስቀስ ሽማግሌ ላኩ እያለ አይደለም፣ በሽማግሌ እየነገደ አይደለም። እነዚህ ሁሉ የፖለቲካ አካሄዶች ናቸው። እዛ ውስጥ ቀውስ ለመፍጠር ነው የሚፈለገው፣ መለያየት፣ እርስ በርስ ማጋጨት ነው የሚፈለገው። እንደዚህ አይነት የሥራ ፖለቲካ እያራመድክ ሰላም ወዳድ ነኝ ልትል አትችልም። ስለዚህ ይሄን በዋናነት እያደረገ ያለው ደግሞ ፌደራል መንግስቱ። እንዲህ አይነት ደግሞ የፖለቲካ ሴራ ሲካሄድበት ማንም ኃይል እጁን አጣጥፎ አይቀመጥም። በዛ ሴራ ውስጥ አሸናፊ ሆኖ ለመውጣት የራሱን ጥረት ያደርጋል፣ ይፍጨረጨራል። ያን ነው ትግራይ ውስጥ እያየን ያለው። ስለዚህ መጀመሪያ የኢትዮጵያ መንግስት የሚባለው ጀኒውንሊ ለሰላም ቁርጠኛ መሆን አለበት። እነሱን በመከፋፈል እርስ በርስ በማጋጨት የሚያደርገውን ጥረት ማቆም አለበት። ይገባናል ፖለቲካ አሁን ትግራይ ውስጥ ተፈጠሩ የሚባሉት ሰልፎች፣ እንቅስቃሴዎች ሁሉ የማን እጅ እንዳለባቸው ይገባል። ያ አይጠቅምም። ቢልሚ የኢትዮጵያ መንግስት ግን በቅንነት በሀቅ የሰላም ቁርጠኛ ሆኖ ችግሮችን በፖለቲካ መድረክ ለመፍታት ቢዘጋጅ የትግራይ ህዝብ ቲፒኤልኤፍንም ጭምር ወደ ጦርነት እንዳይሄድ ሊያስቆም ይችላል። ችግር የለም። ጀኒውን ድምጾችም ግን ይኖራሉ አይደለ? ጀኒውን ድምጾችም ይኖራሉ በዚህ ውስጥ አይኖሩም እያልኩ አይደለም። አሁን ባለውም ሁኔታ ቢሆን ማንም ተነስቶ ጦርነትን ቢያወግዝ እኔ ደጋፊው ነኝ አልኩ። ያ ማለት ግን ስለ ጦርነት የሚያወግዙ ሰዎች ሁሉ በነፃ አይምሮ ነው ያን እያደረጉ የሚል እምነት የለኝም። ለምሳሌ ወጣቶች ልጨምርልና የቲክቶክ ላይ የሚባለው ለወጣቶች እየወጡ በትግርኛም በአማርኛም በእንግሊዝኛም ጦርነት ይቁም የሚል ዘመቻ ያካሂዳሉ ወጣቶች። እነሱን አሁን ለምሳሌ እንደ ጀኒውን ድምፅ ልንወስድ አንችልም ወይ? ዲታች አልኩ ፖለቲካ እነሱን አልኩ እኮ አሁን ያልከው የመንግስት እጅም እየገባበት ያለውን አካባቢ እኮ ጦርነት ይቁም መባሉን እደግፋለሁ አልኩ፣ ልቃወማቸው። ግን ጀኒውን መሆን አለበት። የሌሎች መከፋፈያ መሳሪያ መሆን የለበትም። የሰላም ጥያቄ ጦርነት ይቁም ሲባል ተውኔት መሆን የለበትም። ሀቀኛ አመለካከት ነው መሆን ያለበት። ቅድም በሽማግሌዎቹም ተነጋግረናል አይደል? የፖለቲካ እንቅስቃሴም ላይ ተመሳሳይ ነገር ነው ያለኝ አቋም። ትግራይ ውስጥ ህወሓትንም ለመቃወም የሚደረግ እንቅስቃሴ እውነተኛ የሆነ ከህዝብ ፍላጎት የመነጨ መሆን አለበት። ከፌደራል መንግስቱ ተልእኮ የመነጨ መሆን የለበትም። የመነጨ ከሆነ ያን ለማሸነፍ ሌላው ወገን የሚያደርገውን ጥረትም ላወግዝ አልችልም። የትግሉ የትንቅንቁ አካል ነው የሚሆነው። በሱ መልኩ ነው የማየው። መልካም። የፖለቲካ መፍትሄን ኤግዞስት ያደረጉ አይመስልም። ይህን ጉዳይ በዚህ እንድንቋጭ ነው የምፈልገው። የፖለቲካ መልስ ከተሰጣቸው ስትል ስለነበረ እነኚህ ሁለቱ በህወሓትና በፌዴራል መንግስት መካከል ወይም በብልጽግና መካከል ያለው እስካሁን የመጡበትን ሂደት ካየን ማለት የ2 ዓመት ካየን አሁን የደረሱበትን ኤግዞስት ያደረጉ አይመስልህም? በውይይት የመፍታቱ ነገር ኤግዞስት እንዴት ሊያደርጉ ይችላሉ? ሳይጀምሩት ኤግዞስት ማድረግ ይቻላል እኮ። ሳይጀምሩት ጨረሱታ እኮ። ኤግዞስት ማድረግ አይደለም። ኤግዞስት እኮ የምትለው አንድ ነገር ጀምረህ ከአቅም በላይ በሆነ ሁኔታ ሳይቻል ሲቀር አልተጀመረም እኮ አልኩ። እኔ እናንተ የምንለውን አልተጀመረም። ለዛ ነው ሳይጀምሩት ያልተጀመረ ነገር ኤግዞስት እኮ ያደርጉ። በደሱ በኩል ግን በአፍሪካ ህብረትም ሲገናኙ ነበረ፣ አዲስ አበባም ሲመላለሱ ነበረ፣ ከመሰራታቸው በፊት ሲገናኙ ነበረ። ችግሩን በፖለቲካ ለመፍታት የተደረገ ጥረት የለም። እሱን ነው የምልህ። ሞቢላይዜሽን ስለምናምን ነው ሲወራ የሰማ ነው እንጂ ይሄ ጦርነት ለምንድን ነው የተነሳው? ፖለቲካዊ ችግሩ ምንድን ነው? ይሄን የፖለቲካ ችግር በፖለቲካ መድረክ እንዴት እንፍታው የሚለው አንድም ቀን ተነስቶ ውይይት አልተደረገም።